አርሰናል ደጋፊዎች ግን እንደዚህ አይነቶቹን ተጫዋቾች አሁን አርሰናል ላለው ዓላማ ባይሆን ነው መርጥላችሁ። እኔ እየናኩት አይደለም፣ ጥሩ ተጫዋች ነው። ነገር ግን ሬዲሜድ ተጫዋች አይደለም። ለፕሪሚየር ሊግ ብዬ ነው ማምነው። ሬዲሜድ ነው ብዬ አላምነው። እና አሁን የሚያስፈልገው ይኸው ተመልከቱ፣ ብሩኖ ጊማሬሽ፣ ኤዝሪ ኮንሳ፣ ሚኬል አርቴታ የፕሪሚየር ሊግን በሳል የሆኑ ልምድ ያላቸው ተጫዋቾችን ሊደርሺፕንም ሊጨምሩ የሚችሉ ተጫዋቾች ላይ ትኩረት አድርጓል። ምንድነው የቀጣዩ ውድድር ዘመን ዓላማው? ተደጋግሞ ተነግሯል። እኔም እናንተም የምናውቀው የፕሪሚየር ሊግ ዳግማዊ ሻምፒዮን መሆን፣ ባክ ቱ ባክ ክብርን ማስጠበቅ እና በቻምፒየንስ ሊግ ደግሞ ትልቁን ዋንጫ ማንሳት እና ለዚህ በሳል ተጫዋቾች ያስፈልጋሉ። 28 29 እየገዛ ነው እያያችሁ ነው። እና ክሪስቶስ ዞሊስ እሱም ተስፈኛ ተጫዋች ነው፣ ግን በኮሚኒቲ ሺልድ ላይ አስደናቂ ተጫዋች ሆኖ ነው ያየሁት። ግን የኔን ሐሳብ ብትጠይቁኝ ቆይ እስቲ ትንሽ እንይ ነው። ዘለቄታውን ማየት ያስፈልጋል። ዘለቄታው ስላችሁ አሁን አርቴታ ላመነበት ለዛ ዓላማ ግብ መምታት ከርሱ ይልቅ ከፍ ያለ ብቃት ያላቸው ተጫዋቾች፣ ከፍ ያለ ልምድ ያላቸው ተጫዋቾች በፕሪሚየር ሊግ ላይ በጣም አስፈላጊ ናቸው ብዬ አስባለሁ። እስቲ አስቡ።